جنازة የሚገባበት ሳጥን በእስላም መቼ እንደተሰራ ታውቃላችሁ? ታውቃለሽ? በእስላም ሳጥን የተሰራው አስማ ስትሞት አለት አስማ ሰኽራት ላይ እያለች ምን አለች ታውቃለሽ? ስሞት አስገቡና በሳጥን ውስጥ አድርጋችሁ ቅበሩኝ። ስትወስዱኝ እንደዚያ አንስታችሁ እንደ ወንድ እንዳትወስዱ። ليش لأنه كفن سلبس كفنو ቅርጼን ያሳይብኝ እዚህ ተሸክሞኝ የሚሄደው ወንድ ነው። ስለዚህ እንዳይ ሳጥን ውስጥ አድርጉኝና ወሰዱኝ። شفت كيف حتى ከሞተች በኋላ እንኳን ሰው እንዳያት ትደነግጣለች፣ ትፈራለች። በዚህ ልክ ነው ሒጃብ ማዕናው። የሂጃቡ ትርጉም በዚህ ልክ ነው። ወኢላ አንቺ መልበስሽ ምንም አያደርግም። ሂጃብ አንቺ ካላኮራሽ አንቺ ካልኮራሽበት የሌላው መነገጃ ነው የሚሆነው። ያኒ አብዛኛው የሚለብሰው ሂጃብ ስለሆነ ፊቷን ለመሸፈን ብላ አይደለም፣ በል ውበት ስለሚሰጣት ነው አይደለም። ያ አኺ የሂጃብ እሳወት መቀየር አለበት። ህግ አለው ራሱ። ፈድፋድ መሆን አለበት፣ እንደዚህ የሰፋ መሆን አለበት። ቅርጽ የሚያሳይ መሆን የለበትም፣ ስስ መሆን የለበትም፣ ቀለም ማራኪ መሆን የለበትም። ወሀከዛ ተሸቡህ ያለው መሆን የለበትም፣ መጠበቅ አለበት። ይህንን ስታደርጊ ስትጠብቃት አቀል ሸይ ኒቃብ የለበሰችዋን ሴት